በዚህ ቪዲዮ እንዴት ካፕከትን ተጠቅማችሁ ቪዲዮአችሁን ኤዲት እንደምታደርጉ አሳያችኋለሁ። ወሬ ሳናበዛ እንጀምር። ስትከፍቱት እንደዚህ አይነት ኢንተርፌስ ያመጣላችኋል። ከዛን እዚህ ጋር ኒው ፕሮጀክት የሚል አለ። መሀከል ላይ ደግሞ ቱሎቻችን አሉ። ከስር ደግሞ ኤዲት ያደረግነው ቪዲዮ ወይንም ፎቶ ሴቭ ያደርግልናል። ኒው ፕሮጀክት የሚለውን ስትነኩት ቪዲዮ ወይንም ፎቶ ያስመርጣችኋል። እዚህ ጋር ከላይ ደግሞ አልበምስ የሚል አለ። ፎልደር ያስቀመጣችሁት ቪዲዮ ወይንም ፎቶ ካላችሁ እሱን ትመርጡለታላችሁ። እኛ አሁን እዚህ ጋር እስቲ 6 ቪዲዮ እንምረጥለትና እንያቸው። ኦኬ 6 ቪዲዮ መርጬለታለሁ። ፎቶ እናስገባና እንየው። ፎቶ መርጬለት ከስር አድ የሚለውን ነካዋለሁ። ከዛን ቀጥታ አስገባለናል ማለት ነው። ከዛን ይሄውን አምጥቶልኛል። እዚህ ጋር ሁሉንም ኤዲት የማደርገውን ፕሮሰስ መጨረሰው እዚህ ውስጥ ነው ማለት ነው። እዚህ ጋር የምታዩት ኤዲት የምናደርገውን ዲስፕሌይ የሚያደርግልን ነው። ይሄ ስክሪኑ ላይ በሰፊው እዚህ ጋር ከስር የምታዩት ደግሞ ታይም ላይናችን ነው። እዚህ ጋር ሁሉንም ነገር ቪዲዮአችንን ከፋፍሎና ዘርግቶ የሚያስቀምጥልን እዚህ ጋር ነው። ከዛ እዚህ ጋር ደግሞ ሚዩት ክሊፕ የሚል አለ። ሁሉንም ቪዲዮ በአንዴ ሚዩት ማድረግ በፈልግ እዚህ ጋር መጣና ሚዩት የሚለውን ብነካው ሁሉንም በአንዴ ሚዩት አድርጎልኛል ማለት ነው፣ ሌላ ነገር ውስጥ ሳልገባ። ከላይ የምታዩት ደግሞ 720p የሚለው ሪዞሉሽናችን ነው። እሱን ሃይ እናድርገውና 1080p ጨምረዋለን። ፍሬም ሬታችን ደግሞ ከ24 እስከ 60 ድረስ አለ። ሙሉ ስሙዝ የሆነ ፕሌይባክ እንዲኖሩ ከፈለግን ወደ 60 እናስጠጋዋለን። 25-24 ብንተው ችግር የለውም። ኮድ ሬታችንን ደግሞ ሃይ እናድርገዋለን። ይሄ ደግሞ ቪዲዮአችን በጣም ኳሊቲ እንዲኖረው ያደርግልናል ማለት ነው። እዚህ ጋር ደግሞ በየክሊፓችን መካከል ላይ እቺ የተገለበጠች ማይነስ የምትመስል ምልክት አለች። በሁሉም ክሊፖቻችን መካከል ላይ ያሉ በእሷ ትራንዚሽኖችን መጨመር እንችላለን ማለት ነው። እዚህ ጋር ደግሞ የፕላስ ሳይን አለች። እሷን ስንነካት ሌላ የቀረ ቪዲዮ ወይ ደግሞ መጨመር የምንፈልገው ቪዲዮ ካለ ያስመርጠናል። አሁን ለምሳሌ ይሄንን ፎቶ ልጨምረው አድለዋለሁ፣ አስገብቶልኛል ማለት ነው። በየቪዲዮአችን መካከል ደግሞ ትራንዚሽኖችን ማስገባት በፈልግ እሷን እነካታለሁ፣ እቺ ማይነስ ምልክቷን። ከዛን ይሄውና ትራንዚሽኖችን አምጥቶልኛል። በጣም ብዙ አይነት ትራንዚሽኖች አሉት። እሱን መርጠን እናስገባለታለን ማለት ነው። ይሄውና ይሄው አስገባለት። አያችሁት ምን አይነት ትራንዚሽን እንደሆነ? ሚክስ ራሱ ባደርገው ሆነ ደባልቆ ነው ያንን ትራንዚሽን የሚያመጣልኝ ሁለቱን ክሊፖች መካከል ላይ። አያችሁት በጣም ደስ የሚል ይሄኛው። ከስር ደግሞ እዚህ ጋር ሰከንዱን መቆጣጠር እችላለሁ። የትራንዚሽኑን ሰከንድ ወደ 5 ባስጠጋው በቪዲዮአችን መካከል ላይ ቀስ ብሎ እንዲገባ ነው ሲያለ ይመጣልናል ያ ትራንዚሽን ማለት ነው። ወደ ግራ ስመጣ ደግሞ በፍጥነት እንዲመጣ ስፈልግ ወደዛ አድርገዋለሁ ማለት ነው። ላይት ኢፌክት አለ፣ በጣም ብዙ ትራንዚሽኖች አሉ። ሁሉም ቦታ ላይ መርጠን እናስገባለታለን መግባት ባለበት ቦታ ማለት ነው። ኦኬ ራይት የሚለውን እንካና እንውጣ። ከስር የምታያቸው ደግሞ እዚህ ጋር ቱሎቻችን ናቸው። በእነሱ ነው ኤዲት የምናደርገው። እዚህ ጋር ኤዲት የሚላለን የመጀመሪያ ላይ ኤዲት የሚለውን ስንነካው እቺ መሀል ላይ የምታዩት ቨርቲካሏ ላይ ማለት ነው፣ እቺ ነጯ መስመለችበት ቦታ ላይ ነው ቪዲዮ ዲስፕሌይ ይሆን ያለው። እዚህ ጋር ብታዩት ወደዚህ ባመጣው ዛፎቹ ጋር ባደርገው ይኸውና እዚህ ጋር የሚያሳየን እቺ ነጯ ያለችበት ቦታ ነው ማለት ነው። አሁን ደግሞ ኤዲት የሚለውን ብነካው እዚህ ጋር አውቶማቲካሊ ሴሌክት ያደርገዋል እሱ ያለበትን ቪዲዮ። ከዛም በሱ ደግሞ ብዙ አይነት ኦፕሽኖች አሉት፣ እነሱን እናያቸዋለን። አሁን መጀመሪያ ላይ ስፕሊት አለ። ቪዲዮአችንን መቁረጥ ብንፈልግ እቺ ስፕሊት የምትለዋን እንነካታለን። አያችሁት ሁለት ቦታ ቆርጦልናል ማለት ነው ቪዲዮአችንን። መመለስ ብንፈልግ ደግሞ አሁን ለምሳሌ አንዳንዴ ወይ ተሳስተን ቆርጠል ይሆናል ወይ ደግሞ የወደልተነውም ሊሆን ይችላል። እቺኛው ምልክት አለች አንዱ ነች፣ ስንነካት ይመልስልናል ያንን ማለት ነው። ይሄኛው ደግሞ በተቃራኒው የመለስነውን ቪዲዮ ይመልስልናል፣ ሪዱ ነች ማለት ነው። ለምሳሌ እዚህ ጋር ኤዲት ልበለውና ስፕሊት ልበለው፣ ይሄው ቆረጠው ማለት ነው። በዛ መካከል ደግሞ ትራንዚሽን መጨመር በፈልግ እሱን እነካዋለሁ። እዛን ብላክ ስሞክን ጨምረዋለሁ ማለት ነው። አያችሁት በራሱ መካከል ላይ ጨምሮልኛል።
ቪዲዮአችንን ደግሞ ማለት ነው ሳንቆርጥ ማሳጠር ብንፈልግ ረዝሞብን ከሆነ ቪዲዮአችንን ትሪም ማድረግ ማለት ነው። በዚህኛው በኩል ያያችሁ ሳሳጥረው ወደዚህ ያመጣዋለሁ። በዚህኛው ደግሞ በግራ በኩል አመጣና ሳብስ አድርገው ቪዲዮአችንን ያሳጥርልናል ማለት ነው። እሱ ትሪም ይባላል። ስፕሊት ደግሞ ቪዲዮአችንን መቁረጥ ማለት ነው። ሁለት ቦታ ይሆናል ወይ ደግሞ ማንፈልገው ቦታ ቆርጠን ማውጣት ስንፈልግ ስፕሊት እንጠቀማለን። ሁለተኛው ቱላችን ደግሞ ስፒድ ነው። የቪዲዮአችንን ስፒድ መጨመርና መቀነስ እንችላለን በዚህ። ለምሳሌ እዚህ ጋር 1x ነው እሱ ያው ኖርማል ቪዲዮ እየተጫወተበት ያለው ነው። 2x ባደርገው ደግሞ 2 እጥፍ ይመጣል ስፒዱ። 5x ባደርገው ደግሞ 5 እጥፍ እስከ 100 እጥፍ ድረስ አለ። በተቃራኒው ደግሞ ወደ እስከ 0.1 በሚለው ድረስ ባመጣው ቪዲዮአችን ስሎ እየሆነ ይመጣል ማለት ነው። ቀስ እያለ እየተጫወተ ይመጣልናል። እሱን እዚህ ጋር ልተውና እኔ አሁን ልውጣ። ከርቭ የሚል ደግሞ አለ እዚህ ጋር። ይሄ ደግሞ በግራፍ መልክ ቪዲዮአችንን እያፈጠነን እያረጋጋን ምናምን ኤዲት ማድረግ እንችላለን። ለምሳሌ ጃምፕ ከት የሚለውን ባደርገው ይሁት መጀመሪያ ላይ ቀስ እያለ እየዘነበ ነው። እዚህ ጋር ደግሞ ይሁት በጣም ይፈጥናል ማለት ነው። እሱ ጋር የምትፈልጉ ብዙ አይነት እዚህ ጋር የከርቭ ስፒድ መቆጣጠሪያዎች አሉ። እዚህ ጋር ካስተም የሚለውን ባመጣ ደግሞ አያችሁት ፍላት የሆነ ግራፍ ያመጣልኛል። እዚህ ጋር ከፍ ባደርገው ይሁት መጀመሪያ በፏፏቴው በጣም ፍጥነት ይኖራል። ከዛን እየተረጋጋ ይመጣል ማለት ነው። እዚህ ጋር ቢቶችንም እየጨመራችሁ ምናምን መሞከር ትችላላችሁ። ኦኬ ይሄኛው ከርቭ ነው። ቬሎሲቲ ኢፌክት የሚለው ደግሞ እሱ አንድ ኦፕሽን ብቻ ነው ያለው። እሱኛውም ከሳውንድ ባክግራውንድ ሳውንድ ወይ ደግሞ ሳውንድ ኢፌክት ካላችሁ ነው አንድ ላይ ከነሱ ጋር ነው የምትሰሩት። እንውጣና ደግሞ አኒሜሽን አለ። አኒሜሽን ደግሞ ቪዲዮአችንን ሴንስ የሚሰጥልን ነው ለቪዲዮአችን። አኒሜሽን ውስጥ ስንገባ አኒሜሽን 3 አኒሜሽን አይነቶች አሉ። ኢንትሮ፣ አውትሮ እና ኮምቦ አለ። ይህን ውስጥ ቪዲዮአችን ሲገባ ምን አይነት አኒሜሽን ያስገባልን የሚለውን የሚያሳየልን ነው። አውት ደግሞ ቪዲዮአችን ሲወጣ ምን አይነት አኒሜሽን እያሳየ ይወጣ ነው። ኮምቦ ደግሞ ቪዲዮአችን ከጀመረበት ደቂቃ በኋላ ጀምሮ እስከ መጨረሻው ድረስ ምን አይነት አኒሜሽን እያሳየልን የሚለውን የምናስገባለት ነው ማለት ነው። ኢን የሚለው ውስጥ አሁን ለምሳሌ እኔ ዙም ኢን ባስገባለት ይዩት ዙም ኢን አድርጎ ያስገባዋል ማለት ነው ያንን ቪዲዮ። አውት ደግሞ ሳደርገው አውት ውስጥ ስገባ ደግሞ ስላይድ ራይት ምለውን በቀኝ በኩል ይው ስላይድ አድርጎ እንዲወጣ አያችሁታ ወደ ቀኝ ወጥቷል ማለት ነው። ኮምቦ ውስጥ የሚለው ስገቡ ደግሞ ብዙ አይነት እንትኖች አሉ። ሮቴት የሚል አለ እዚህ ጋር ይሁን እንደዚህ አድርጎ ቪዲዮ እስኪወጣ ድረስ ቪዲዮን ያጫውትልኛል ማለት ነው። አኒሜሽን ይሄንን ይመስላል። እዚህ ጋር ኢፌክቶችም አሉ። ኢፌክቶች 3 ኢፌክት አይነቶች አሉ። ቪዲዮ ኢፌክት፣ ቦዲ ኢፌክት እና ስታይል። ቪዲዮ ኢፌክት ውስጥ ስንገባ በጣም ብዙ የቪዲዮ ኢፌክቶች አሉ። አሁን ለምሳሌ ሮሊንግ ፊልም የሚል አለ፣ ዙም፣ ሌንስ፣ ብለር በጣም ብዙ እናንተ ከቪዲዮአችሁ ጋር የሚሄደውን ታስገቡለታላችሁ። አያችሁት እንዴት እንደሚያሽከረክረው ልክ እንደ ፊልም አይነት ነገር ማለት ነው። ሼክ እንዲንቀጠቀጥ ማድረግ ብፈልግም እዚህ ውስጥ ገባና እንዲንቀጠቀጥ ማድረግ እችላለሁ። ካሜራ ፎከስም ልክ በካሜራ እንደተቀረጸ አይነት ያለ ማስመሰል ብፈልግ ይሄውና አያችሁት በጣም አሪፍ ሆኗል። ይሄ እዚህ ጋር ብዙ አይነት አሉ። ኦፕኒንግ ኤንድ ክሎዚንግ አለ። ሲከፈትና ሲዘጋ ምን አይነት ኢፌክት እንዲያመጣላችሁ አያችሁት። ቪዲዮአችሁ ሲገባ እዚህ ጋር ልክ እንደ ብለር አድርጎ እንዲገባ ከፈለጋችሁ ወይ ደግሞ እንደ ሆሪዞንታል ተናለች እሷንም መርጣችሁ ማስገባት ትችላላችሁ። ከቪዲዮአችሁ ጋር የሚሄደውን መርጣችሁ ታስገቡለታላችሁ ማለት ነው። እዚህ ጋር ቦዲ ኢፌክት የሚለው ደግሞ እስቲ ሌላ ሰው ባለበት ቪዲዮ ነው እስቲ ለምሳሌ ይሄን ቪዲዮ ሴሌክት እናድርግለትና ኢፌክትስ የሚለው ውስጥ እንግባ። ቦዲ ኢፌክት ይሄውና እንደምታዩት በጣም ብዙ የቦዲ ኢፌክት አይነቶች አሉ። አሁን ለምሳሌ ይሄንን ብነካው አይኑን ይዩት ኤሌክትሪክ አይን ያደርጉላል። ግን አሁን እዚህ ጋር ሰውየው ወደ ኋላ ስለዞረ ያንን ኢፌክት አያመጣልኝም። እስቲ ይሄንን ፍሌም ስካተር የሚለውን ደግሞ ብነካው ይዩት የሰውየውን አካል ቆርጦ ምናምን ይበታተልልኛል። እቺኛውን ደግሞ አውራ የምትሏን በመደርጋት ያት በጣም ብዙ አይነት ኢፌክት አይነቶች አሉ። ከእናንተ ጋር ብራይት አይዲያ የሚለውን ብነካው ደግሞ ይዩት ሰውየው ልክ ብራይት አይዲያ እንዳገኘ ነገር ኢፌክት ያስገባልኛል ማለት ነው። እናንተ የምትፈልጉትን የሆነ ቦዲ ኢፌክት ውስጥ አለላችሁ እሱን መጠቀም ትችላላችሁ። ስታይል የሚለው ደግሞ ስንገባ ይሄ ለፎቶ ነው አብዛኛው ጊዜ የሚሰራው የቪዲዮ አይሰራልንም። አሁን ፎቶ ቢኖርን አሁን ለምሳሌ ፎቶ ወደ ፎቶ እንጠጋና እንወስቲ
አሁን ለምሳሌ እነዚህን ፎቶዎች ሴሌክት ላድርጋቸው። አያችሁት እንዴት እንዳመጣቸው። አሁን ለምሳሌ እቺን ሴትዮ ወደ ካርቱን አኒሜሽን መቀየር መፈልግ ከሆነ እዚች ጋር ካት የምትላለች እሷን ኢፌክት አፕላይ ያደርግልኛል። ያው ጨርሷል። አያችሁት እንዴት እንዳደረጋት። መጀመሪያ እንዲህ ነበር፣ አሁን ደግሞ ወደዚህ ቀይሯታል። ብዙ አይነት ስታይሎች አሉ። ለምሳሌ አውቶ ፊል አለ። አሁን ለምሳሌ ቪዲዮአችን ወይም ፎቶአችን አጥሮ ከሆነ ለማስፋት ከፈለግን እዚች ጋር አውቶ ፊል የሚለውን መጠቀም እንችላለን። ብዙ አይነት ሼክ ኢፌክቶች አሉ። ለመቀያየር ብንፈልግ እዚህ ውስጥ ስታይል ውስጥ ገብተን፣ አብዛኛው ጊዜ ግን ለፎቶ ነው የሚሰራልን፣ ለቪዲዮ አይሰራልንም። ኤፌክት ይሄንን ይመስላል። ለምሳሌ ቪዲዮአችንን ወይ ደግሞ ፎቶአችንን የማያስፈልገን ከሆነ መደለት ከፈለግን ሴሌክት እናደርገውና ይኸውና እዚህ ጋር ዲሌት የሚል ያመጣልናል። ዲሌት ስለው አያችሁት ደለተው። ቅድም ያሳያችሁን ደግሞ አንዱ ስትነኳት የደለታችሁትን መልሶ ያመጣላችኋል ማለት ነው። አሁን እቺን ቪዲዮ ሴሌክት ላድርግና የአይ ሳውንድ ኢፌክትስ የሚል አለ። ይሄ ደግሞ ምን ያደርግልናል? ከ3 እስከ 25 ላሉ ክሊፖች የአይ ሳውንድ ኢፌክት ፈልጎ ያመጣልናል ማለት ነው። ጀነሬት ብናደርገው ይሄው ጀነሬት ያደርጋል በራሱ። ከቪዲዮ ጋር የሚሄድ ኤአይ ሳውንድ ኢፌክቶችን መርጦ ፈልጎ ያመጣልናል ማለት ነው ይሄኛው። ኦኬ 3 ሳውንድ ኢፌክቶችን አምጥቶልኛል። እስቲ እንያቸውና ከሱ ጋር የሚሄደውን እዩት። አሁን እኔ እቺኛው ሶስተኛው ተመችታኛለች አደለዋለሁ፣ ይጨምርልኛል ማለት ነው። ይሄው ጨምሩልኛል ይሄንን ሳውንድ ኢፌክት ከቪዲዮ ጋር የሚሄድ መርጦ። ከዛን ኢንሃንስ ቮይስ የሚለው ደግሞ ቮይሳችን ኳሊቲ ከሌለ ወይ ደግሞ ጫጫታ የበዛበት ከሆነ አጽድቶ ምርጥ ኢንሃንስ አድርጎ ይሰጠናል ማለት ነው። ይሄንን ኢንሃንስ ቮይስ የሚለውን ስነካው እዩት እንዴት እንደሚያደርገው። ኦኬ ቮይሳችንን ኢንሃንስ አድርጎልናል። እስቲ እናዳምጠው። አያችሁት በጣም አሪፍ አድርጎ ኢንሃንስ አድርጎታል። ጫጫታ ምናምን የበዛበትን ቦታ አጥፍቶታል። እዚህ ጋር ደግሞ አይዞሌት ኖይስ ቮይስ የሚለውን ስነካው አሁን ዘፈን ከሆነ ኤዲት እያደረግን ያለ ነው ኪፕ ቮይስ ሪሙቭ ቮይስ የሚል አለ። ለምሳሌ ዘፋኙን ድምጹንና ክላሲካሉን ለብቻ ነጣጥለን ለማውጣት ከፈለግን ይሄንን እንጠቀማለን ማለት ነው። ኦኬ ሪታች የሚል አለ እዚህ ጋር፣ እሱን በፎቶ ነው ውስጥ ይሄን ፎቶ መርጬለታለሁ። ስትገባና ሪታች የሚል አለ። ሪታች ውስጥ ስትገቡ ሁለት አይነት ኦፕሽኖች አሉት፣ ፌስ እና ባዲ። ፌስ ውስጥ እንግባ መጀመሪያ። ራሱ አያችሁት ዙም አድርጎልናል ማለት ነው ወደ ፊቱ ጋር። ፊታችንን ብቻ ሪሼፕ ሪሳይዝ ማድረግ ከፈለግን እሱ ውስጥ ገብተን መጠቀም እንችላለን። ፌስ ውስጥ ስንገባ ስሙዝ የሚል አለ። አሁን ለምሳሌ ፊቷን እዩት መጀመሪያ ላይ አያችሁታ። ወደዚህ ብጨምረው ይሄንን ፊቷን ሞር ስሙዝ እያደረገው መጣ። አያችሁት እንዴት ደስ እንደሚል። የመጀመሪያ እንዲህ ነው፣ እንደም እንዲህ ነው። ፊቷ ላይ ጠባሳ ምናምን ቢኖር ኖሮ ያሳያችሁ ነበር። ስሙዝ አድርጎታል። ዋይትኒንግ የሚል አለ። ብራይትነሱን ለመጨመር ከፈለኩ ነጭ እንዲያደርግልኝ ብፈልግ ፊቷን ያዩት አያችሁ ነጭ እየሆነ መጣ። ቀንሰዋለሁ እዚህ አካባቢ። ዋይትኒንግ ዋይት ቲዝ የሚል ደግሞ አለ እዚህ ጋር። ይሄ ደግሞ ለምንድነው የሚጠቅመን? አሁን ጥርሷን ስላልከፈተች ነው እንጂ ያሳያችሁ ነበር። ጥርሳችንን ነጭ ለማድረግ ይጠቅመናል። ይሄኛው እንዲከፍ እናደርገዋለን ነጭ ለማድረግ። ሪሼፕ የሚል ደግሞ እዚህ ጋር አለን። ፌስ፣ አይ፣ ኖዝ እና ማውዝ አለ። ይሄንን ሁሉንም በተራ በተራ እናያቸዋለን። ፌስ የሚል ውስጥ ስላይም የሚል አለን። ስላይም የሚለው ፊታችንን ጠበብ ነው የሚያደርግልን። ዝቅ ወይ ደግሞ ከፍ ለማድረግ ስንፈልግ ይሄንን እንጠቀማለን ማለት ነው። ቺን ሌንግዝ ደግሞ ይሄንን ጉንጫችንን አካባቢ እዩት። ጉንጯን ያዩት እንዴት እንደሚያደርገው። ወዲህ ሳመጣው አሳጥረዋል፣ ወዲህ ሳመጣው ደግሞ ያስረዝምልኛል ማለት ነው። ሾርተን ማድረግ ብፈልግ ደግሞ ፊቷን ማጥበብ ወይ ደግሞ ማስፋት ብፈልግ ይሄንን እንጠቀማለሁ። አይ ውስጥ ብገባ ደግሞ አይ ሳይዝ አለን። የአይኗን ሳይዝ መጨመር ብፈልግ ይዩት። ወዲህ ሳመጣው የአይኗ ሳይዝ ጨምሯል። ስመልሰው ጠባብ አድርጎታል አይኗን ማለት ነው።
ዲስታንስ ደግሞ በሁለቱ አይኖች መካከል ላይ ያለውን ርቀት ነው። ለማስፋትና ለማጥበብ የምንፈልግ ከሆነ ይሄን እንጠቀማለን። ወደዚህ ባመጣው እዩት፣ ጠበብ አድርጎታል። ወደዚህ ሳመጣው ደግሞ በሁለቱ ርቀት ያለውን ሰፋ አድርጎልኛል ማለት ነው። ኖዝ ውስጥ በመጣ ደግሞ የኖዟን ዊድዝ መጨመር ብፈልግ ደግሞ ይኸውና እዚህ ጋር ሰፊ አፍንጫ መፈልግ ከሆነ ወደዚህ ያመጣዋለሁ። ጠባብ እንዲሆንልኝ ስፈልግ ወደዚህ ያመጣዋለሁ ማለት ነው። ብሪጅ ሚል ደግሞ እዚህ ጋር አለ። እሱኛው በጎን በኩል ቢሆን ነበር በደንብ የሚያስታውቀው። በዚህ ጋር አያስታውቅም። እዚህ በጎን በኩል ማለት ነው። ይኸውና እዚህ ጋር ብትስታዩት ራሱ ያሳያቸዋል ማለት ነው። ወደ ፊት ለፊት ሾል ሊበል ወይስ ደግሞ ገባ ይበልል የሚለው ነው። ማውዝ ሚዝ ውስጥ ስንገባ ደግሞ ሳይዝ አለ። የአፏን ሳይዝ እና ዊዝ የምንቆጣጠርበት ነው ይሄኛው። ይሄው እንደዚህ አድርገው ጠበብ ይላል አፏ። ወደዚህ ባደርገው ደግሞ ሰፋ ብሏል። ከንፈራ መሆናለች ማለት ነው። ኦኬ ሜካፕ የሚለው ውስጥ ስንገባ ደግሞ እዚህ ጋር ብዙ አይነት ሜካፕ ፊልተሮች አሉን። እነሱን መርጠን ከቪዲዮ ጋር የሚሄደውን ወይም ከፎቶ ጋር የሚሄደውን እናስገባለታለን። አያችሁት እንዴት እንደሆነ? መጀመሪያ እንዴ ነበር። አሁን ይሄንን አፕላይ ሳደርግበት እንደዚህ ቀይሮልኛል። ብዙ አይነት የሜካፕ ፊልተሮች አሉ። እነሱን እየመረጣችሁ እያያችሁት እየሞከራችሁ መጠቀም ትችላላችሁ። አይ ስላሽ የሚለውን ደግሞ እዚህ ጋር ስትነኩት ይሁት ቅንድቡ አካባቢ ይሁት አሁን እንዴት እንደሆነታለሁ። እንደዚህ አይነት ከሆነ ይሁን እንደዚህ አይነት አስገባለታለሁ ማለት ነው። ቅንድቧን እዚህ ጋር ባመጣው ደግሞ እንዲህ በጣም ትልልቅ። ወደ አይ ሻዶ ስንገባ ደግሞ አይኑ አካባቢ እዚህ አካባቢ ሻዶ ምን አይነት ቀይ ሻዶ ነው፣ ጥቁር ሻዶ ነው፣ ቢጫ ሻዶ ነው የሚለውን እናስገባለታለን። አንጀል የሚለውን ብነካው ይሁት ቀይ አድርጎታል ማለት ነው። እዛ አካባቢ ስቀንሰው ይሁት ያ ፊልተር ምንም አፕል አልሆነም። ወደ ሳመጣው አስገብቶልኛል ማለት ነው። ብዙ አይነት አሉ። እነሱን አያያችሁ ትጠቀሙታላችሁ። ሊፕስቲክ የሚለው ስገቡ ደግሞ ከንፈሯን ምን አይነት ቀይ ይሁን ቢጫ ይሁን ወይስ ወይን ከለር ይሁን የሚለውን ታስገቡለታላችሁ። ስትሮበሪ የሚለውን ይዩት። አያችሁት እንዴት እንዳደረገው? መጀመሪያ ከንፈሯ እንዲህ ነበር፣ አሁን ወደዚህ ቀይሩልኛል። እዚህ ጋር ብዙ አይነት አለው። ዊች የሚለውን ብነካው ደግሞ ይዩት በጣም ቀይ አድርጎታል። እዚህ ጋር ይኸውና አያችሁት እንዴት ደስ እንደሚል። ይሄኛው አሪፍ ነው። ናቹራል የሚልም አለ እዚህ ጋር። ብዙ አይነት ጠቆር እንዲል ማድረግ ብፈልግ ደግሞ ይዩት ከንፈሯን ብቻ ጠቆር አድርጎልኛል። ይኸውና ይሄንን ይመስላል ሪተች ማለት ነው። ፌስ ሪተች ይሄንን ይመስላል። በዲ ውስጥ ስገባ ደግሞ ይዩት አሁን ለበዲ ደግሞ ይሄኛው አሪፍ ነው። ባዲ አውቶ ይለናል እዚህ ጋር የመጀመሪያው ላይ። አውቶ ማለት ለብቻ ብቻ አሁን ጭንቅላት፣ ሰውነት፣ ሌግ ሁሉንም ቦታ ለብቻ ብቻ ሪተች ማድረግ ስንፈልግ ይሄንን እንጠቀማለን ማለት ነው። አሁን ለምሳሌ ሄድ የሚለውን አያችሁት? ጭንቅላቷን እዚህ ጋር በደንብ ስለማያስታውቅ ነው እንጂ አሳያችሁ ነበር። እስቲ በዚህኛው ቪዲዮ ነው በዚህኛው ፎቶ ነው ሄድ የሚል አለ። አያችሁት? ጭንቅላቷን ትንሽ አደረገው። እዚህ ጋር ሳመጣው ደግሞ ትልቅ ይሆናል። እንደምትፈልጉት አድርጉትና እናንተ። እኔ እዚህ አካባቢ ተዋለው። በዲዩስ የሚለው ስገባ ደግሞ ሰውነቷን ነው አያችሁት? ጠበብ አደረገው ወደዚህ ሳመጣው ስለዚህ ትልቅ እያደረገው ሰውነቷ ማለት ነው። ዊስት የሚለው ደግሞ ወገቧን ነው አካባቢ ነው። ይሄ አያችሁት? ወገቧን ጠበብ አደረገልኝ። ይሳመጣው ደግሞ ሰፋ አደረገልኝ። ሌግ የሚለው ደግሞ እስቲ ይሄኛውን እዚህኛው ፎቶ እንየውና እግሯን ይዩት። ማስረዘም ከፈለኩ በጣም ረጅም ሴት ነው የምትመስለው። ወደዚህ ስማመጣው ደግሞ አሳጥረዋለሁ ማለት ነው። እዚህ አካባቢ ተዋሪፍ ነው ለዚህኛው። ስሙዝ የሚለው ደግሞ የኛው ብዙም እዚህ ጋር ራቅ ያለ ስለሆነ አይታወቅም እንጂ ታዩት ነበር። ስሙዝ የሆነ ሰውነት እንዲኖራት ማለት ነው። ምንም ኒንግ የሚል ደግሞ ሰውነቱ አካባቢ ላይ በራ እንዲል ያደርጋል። አያችሁት እንዴት እንደበራ? መጀመሪያ እንዲህ ነበር፣ አሁን እንዲጨምሯል ማለት ነው። ማኑዋሊ ደግሞ በራሳችሁ ያንን ቦታ ሰሌክት ያደረጋችሁለትን ቦታ መቆጣጠር ትችላላችሁ። አሁን ለምሳሌ ስትረች የሚል አለ። አሁን እዚህ መሀከል ላይ ከወገቧ እስከ ጉልበቷ ድረስ ያለ ቦታ ላይ አስገብቼለታለሁ። ስትረች ማድረግ ብፈልግ ይሁት አያችሁት እንዴት ስትረች እንደሚያደርገው። ስመልሰው ደግሞ ጠበብ ያደርገዋል። እዚህ አካባቢ ተዋሪፍ ነው። እስላም የሚል አለ። ይሄኛው ደግሞ ወገብ አካባቢ እዚህ አካባቢ ተውና ይሁት ወገቧን ጠበብ አደረገው። ወደዚህ ደግሞ ሰፋ ያደርግልኛል። ጠባብ ወገብ እዚህ ጋር ላድርገውና እቺኛው ደግሞ አለች
ሪሳይዝ የምንፈልግበት ቦታውን ለምሳሌ እግሯ ብቻ እንዲተልቅልኝ የምፈልግ ከሆነ እዚህ ጋር እግሯ ጋር አድርገውና ጨምሮ እግሯ ሳይዝ ይጨምራል። የአናቷ ሳይዝ እንዲጨምር ብፈልግ ደግሞ እዚህ ጋር ጭንቅላቷ ላይ አደርገውና ሳይዙን ጨምረዋለሁ ማለት ነው። በጣም ትልቅ ሆናለች እዚህ ጋር። እዚህ አካባቢ ደግሞ በጣም ትንሽ አድርጓታል ማለት ነው። እዚህ ጋር እንዲመልሰውና ወጣለሁ። ደርሰናል። አሁን ደግሞ ወደ ሪላይት እንግባ። ቶሎ ምረጥና ኦኬ። እቺኛው ፎቶ ለሪላይት በጣም አሪፍ ነች። ለምሳሌ ፎቶአችንን ወይ ቪዲዮአችንን ያለ ላይት የተነሳ ነው ወይ የተቀረጸ ነው ከሆነ እዚህ ጋር ሪላይትን ማስገባት እንችላለን ማለት ነው። ድጋሚ ያው እዚህ ጋር የምታዩትን ብዙ አይነት ኦፕሽን አለ። በራሱም የሚያስገባላችሁ አለ። በራሳችሁ ማኑዋሊ መቆጣጠር የምትችሉትም አለ። አሁን ለምሳሌ ይሄንን ይሄው ፊቷ ጋር ሳመጣው አያችሁት ላይት አስገብቶልኛል ፊት ለፊቷ ማለት ነው። እዚህ ጋር እቺኛውን ደግሞ ሰማያዊን ደግሞ እዚች ጋር እንደዚህ ባድርገው ይሄው እዚህ አካባቢ ሆነ ሰማያዊ እንትን አስገብቶልኛል። እዚህ ጋር ብዙ አይነት ኤፌክቶች አሉ። እነሱ መርጠን ማስገባት እንችላለን። በእንደዚህ አይነት መልክም አለ። ከጎን ይዩት ግማሽ ፊቷ ላይ ብቻ ያ ላይት በርቷል ማለት ነው። እዚህ ጋር ባመጣው ደግሞ ግማሹ ፊቷ ላይ በርቷል። ኦኬ እዚህ ጋር እቺኛውን ብናያት ይሄው አያችሁት በዚህ በኩል ብቻ ፊቷ ላይ በርቶባታል ማለት ነው። አምቢያንት ምንለው ብንነካው ይሄኛውም የሆነ ብዙ አይነት ከለር ባለው ላይቶች ማለት ነው። ከለር ያላቸው ላይቶችን አሉት አያችሁት። ሰማያዊና ፒንክ ባለ ላይት የተነሳች ነው የሚመስለው ፎቶውን ማለት ነው። አያችሁት እንዴት እንደሚያምር። ክሬቲቭ የሚለውን ደግሞ በራሳችን የምናስገባበት ነው። ይሄንን ለምሳሌ እዚህ ጋር የኛው መልቲ ከለር የሚለውን ስትነኩት ሬንቦው የሚለውን እናስገባውና ነው። እዚህ ውስጥ ደግሞ አጀስት ምን ማድረግ እንችላለን ለራሳችን ኢንተንሲቲ መጨመር ብንፈልግ የላይቶችን ኢንተንሲቲ ምን ያህል ብራይት ይሁኑ፣ ምን አይነት እንትን እንዲሆኑ፣ ራዲየሳቸው በጣም ሰፊ ይሁኑ ወይስ ትንሽ ጠበብ ይበሉ፣ ዲስታንሳቸው አያችሁት። ኦኬ ሙቪንግ ሲሽከረከሩ ደግሞ ምን አይነት እንዴት ፈጣን ይሁኑ ወይስ ረጋ እያሉ ይንቀሳቀሱ። ከለር ቼንጂንግ ደግሞ ከለራቸውን ሲቀያየሩ ማለት ነው። እዚህ አካባቢ አድርገው አሪፍ ነው። ብዙ አይነት ብራይትነሳቸውን በጣም አያችሁት። እንደዚህ ብናደርገው ደግሞ ይሄ ላይ ብናደርገው ሪላይት አድርጉልናል ማለት ነው። ኦብጀክታችንን ሪላይት ይሄንን ይመስላል። እንመለስ ደግሞ ሪሙቭ ቢጂ የሚል አለ። እሱን ደግሞ ይሄንን ፎቶ ነው። ይሄንን ፎቶ ሴሌክት እናድርግለትና ሪሙቭ ቢጂ ስንገባ ባክግራውንዳችንን ሪሙቭ ለማድረግ ነው የምንጠቀመው። ራሱም አውቶ ስንጠቀም ራሱ ካታውት ያደርግልናል ማለት ነው። ያንን ኦብጀክት አያችሁት እንዴት ቆርጦ እንዳወጣት እሷን ብቻ። ከስተም ሪሙቫል የሚለውን ደግሞ በራሳችን የሆነ ቦታ ላይ እንዲጽፈንለት አሁን ወይ ደግሞ ማንፈልገው ቦታ ላይ እየከበበን እያሰመረን ካታውት ማድረግ ብንፈልግ ማለት ነው። አሁን እዚህ አካባቢ ባደርገው እሷንና ሴትዮዋን ካታውት ያደርግልኛል። ይሄ ያን ቦታ ብቻ አስቀርቶት ሌላው ያልተሰመረበት ቦታ ላይ ካታውት ያደርግልኛል። ለመልሰውና እኔው ክሮማኪ ደግሞ የሆነ ከለር ፓርት ብቻ አሁን ግሪን ያለበት ቦታ አሁን እዚህ አካባቢ ነው። በዚህኛው ቪዲዮ የሆነ ከለር መርጠን ሪሙቭ ማድረግ ብንፈልግ ያንን ከለር ብቻ ሪሙቭ ማድረግ እንችላለን ማለት ነው። እና ከለር ፒከር አለን። አሁን ለምሳሌ ሰማያዊን ማጥፋት የምፈልግ ከሆነ እዚህ ጋር እንደዚህ ያስቀምጠውና ሰማያዊው ጋር ኢንተንሲቲውን ትንሽ ጨምረዋለሁ። አያችሁት ዛፎቹን አስቀርቶ ሰማያዊ ከለሩ እንዳለ አጠፋልኝ ማለት ነው። ከለር ፒከሩን ድጋሚ ያመጣውና አረንጓዴው እንዲጠፋልኝ የምፈልግ ከሆነ ደግሞ አረንጓዴ ይጠፋል፣ ሌሎች ይቀመጣሉ ማለት ነው። ክሮማ ኬን ይመስላል። ሪሴት ልበለው ውጣ ሪሙቭ ይሄንን ይመስላል ማለት ነው። ባክግራውንድ ሪሙቭ ማድረግ ብንፈልግ ይሄንን ይመስላል። ከዚህ እንምጣና ደግሞ ነው እዚህ ጋር ደግሞ አጀስት የሚላለን። አጀስት የምናደርገው ቪዲዮአችንን ወይ ደግሞ ፎቶአችንን ከለር ግሬድ ማድረግ ማለት ነው። አሁን ይሄን ቪዲዮ ሴሌክት ላድርግና
አጀስት ልበለው። እዚህ ጋር ብዙ አይነት አጀስትመንት ከለሮች አሉን። በእነሱ ያንን ሴሌክት ያደረግነውን ቪዲዮ አጀስት ማድረግ እንችላለን ማለት ነው። ይኸውና ብራይትነስ፣ ኮንትራስት፣ ሳቹሬሽን፣ ላይትነስ በጣም ብዙ አሉ። ብራይትነሱ ስገባ ቪዲዮአችን ምን ያህል ብራይት ይሁን ወይ ደግሞ ዳርከን ይሁን የሚለውን እንቆጣጠርበታለን። ኮንትራስት የሚለውን ደመቅ ለማድረግ የሆነ ከለር ፓርታችንን፣ ሳቹሬሽን ደግሞ ሁሉንም ከለር እየመረጠ ደመቅ ያደርግልናል። ብሪላንስም ልክ እንደ ብራይትነስ ሆኖ የሆነ አያችሁት ብራይትነስ እየሰጠው ወይ ደግሞ እየቀነሰል። ሻርፕ ደግሞ ይሄ ብዙም አያስታውቁም እነዚህ ለማየት ግን ሻርፕ የሆነ ቦታ ላይ ካለ እዚህ አካባቢ አሁን ሻርፕ ያደርግልናል። ክላሪቲም ልክ እንደ ሻርፕነት ተመሳሳይ ሆኖ ክሊር የሆነ እንትን ያሳየናል። በተለይ ጥግ ላይ የሆነ ኦብጀክት ጥግ ላይ። ሳቹሬሽን ላይትነስ ደግሞ በጣም ብዙ የከለር አማራጮች አሉት። እነሱን አረንጓዴ ወይ ቢጫ የሁሉንም ከለር ለብቻ ማድመቅ ማደብዘዝ የምንፈልግ ከሆነ እዚህ ውስጥ ገብተን እንቆጣጠረዋለን። አረንጓዴ ውስጥ ገባ አረንጓዴውን ለብቻ መቆጣጠር እችላለሁ ማለት ደብዘዝ ባድርገው አረንጓዴው ይደበዝዛል። ሌሎቹ ከለር ግን አሉ። ላይትነሱንም ምን ያህል ላይት ይሁን ምን ያህል ደግሞ ደብዘዝ ይበልም ለሚለውን እቆጣጠረዋለሁ እዚህ ውስጥ ገብቼ። አሁን ሰማያዊውን ደግሞ እቆጣጠረው ሰማያዊው ደመቅ ይላል ወይ ደግሞ እዚህ ጋር ሳመጣ ደብዘዝ ይላል። ሌላው ከለር ግን አለ። እንደዚህ መቆጣጠር እንችላለን። ግራፍ ውስጥ ስንገባ ደግሞ ይኸውና ሰማያዊ አለ፣ አረንጓዴ፣ ቀይ፣ ነጭ አለ። ሰማያዊውን ከፍ ባደረኩ ቁጥር ሰማያዊ ይሆን ይመጣል። ዝቅ ሳደርገው ደግሞ አረንጓዴ ይሆንልኛል ማለት ነው። እሱን ብዙም ባታበዙ ታሪፍ ነው ይሄኛው። እዚህ አካባቢ ታደርጉታላችሁ። አረንጓዴው ደግሞ ከፍ ስታደርጉት አረንጓዴ ይሆናል። ዝቅ ስታደርጉት ደግሞ ፒንክ ከለር ይዞ ይመጣላችኋል። እሱን ሳይበዛ ግራፍ ውስጥ በጣም ትንሽ ከበድ ስለሚል ከቪዲዮአችሁ ጋር የሚሄደውን ታስገቡለታላችሁ። ቀይም ከፍ ስናደርገው ቀይ ይሆናል። ዝቅ ስናደርገው ደግሞ አረንጓዴ እየያዘ ይመጣልናል። ነጭ ደግሞ ከፍ ስናደርገው በጣም ብራይት ይሆናል። ዝቅ ስናደርገው ደግሞ እየጠቆረ ይመጣልናል። እዚህ ጋር ልተውና እዚህ ጋር ደግሞ ሃይላይትስ አለን። ሃይላይትን መጨመር ብንፈልግ ሃይላይት ቦታ ላይ በደንብ እንዲታይልን ብንፈልግ ጨምርልታለን። ሻዶዎቹም አሉ እዚህ ጋር። ሻዶዎቹ በደንብ እንዲታይልን የሚፈልግ ከሆነ ወይ ደግሞ እንዳይታይ የሚፈልግ ከሆነ እዚህ አካባቢ ጨምረዋለሁ ወይ ቀንሰዋለሁ። ዋይት ብላክም የሚለው አሉ እዚህ ጋር። እነሱንም እያያችሁ መሞከር ትችላላችሁ። ቴምፕሬቸር የሚላለ ቴምፕሬቸራችን ደግሞ ኩልና ዋርም ያደርግልን ነው። ሞቅና ቀዝቀዝ ያለ ከለር ኢፌክት እንዲያመጣልን ስንፈልግ። ቪኘት የሚለው ደግሞ እዚህ ጋር ጥግ ላይ የቪዲዮአችን ጥግ ላይ አያችሁ እዚህ አካባቢ ላይ ጠቆረ የሚል እንትን አምጥቶልኛል። ወደዚህ ሳመጣው ደግሞ ነጭ ያመጣልኛል በተቃራኒው ማለት ነው። አጀስት የሚለው ይሄንን ይመስላል። ከዚህ ሁላ ግን እንደዚህ ሁላ ከምል አጀስት ከማደርግ መጣና ፊልተር ውስጥ እገባለሁ። ይሄን ቪዲዮ ራሱ ሴሌክት እናድርገውና ከዛን እዚህ ውስጥ ብዙ አይነት የፊልተር አማራጮች አሉ። እሱ ውስጥ እየገባን እናያቸው። ለምሳሌ ግሪን ሊክ የሚለውን ባንረካው ይታያችሁት እንዴ ከለር ግሬድ እንዳደረገው እኔ ምንም ሳልገባ ወይስ ሳልቀንስ ሳልጨምር እዚህ ውስጥ በራሱ ማለት ነው ከለር ግሬድ አድርጎልኛል። ብዙ አይነት ፊልተሮች አሉ። እነሱን ከቪዲዮአችን ጋር መሄደውን መርጠን አፕላይ እናደርግለታለን ማለት ነው። እዚች ጋር ደግሞ ፌቨራይት ማድረግ ብንፈልግ ፊልተራችንን ጫን አድርገን ስንይዘው ያንን ፊልተር ፌቨራይት ያደርግልናል። አሁን ኦሽን አይስ የሚለውን ፌቨራይት ማድረግ ብፈልግ ፌቨራይት አድርጉልኛል። ራይት ብዬ በመጣ አፕላይ አድርጉታል ያንን ፊልተር ማለት ነው። ከዛን ትራንስፎርም ማድረግ ብፈልግ ደግሞ ቪዲዮዬን መቀየር ወይ ደግሞ ማሳጠር ሳይዙን እንትን ማለት ብፈልግ እዚህ ውስጥ ገባና እገለባብጠዋለሁ ማለት ነው በመፈልገው መልኩ። ሚረር የሚለው ደግሞ ሰዎቹን ያቸው በግራ በኩል ነው ያሉት እየተጫወቱ ያሉት። ስቀይረው ደግሞ ሚረር የሚለውን ስነካው በተቃራኒው ማለት ነው አያችሁት ወደዚህ ያመጣዋል ማለት ነው። ሪሳይዝ የሚለውን ስነካው ደግሞ ቪዲዮአችንን ሪሳይዝ ማድረግ ብንፈልግ መቁረጥ ብንፈልግ የሆነ ፓርቱን ማሳጠር ብንፈልግ እዚህ አካባቢ ብንፈልግ ይሁት ወይ ደግሞ እዚህ ጋር በራሱ አለ አስፔክት ሬሾችን ያስመርጠናል። ይሁት እዚህ ጋር እንዴት ሮቴት ማድረግ እንችላለን። ራይት ልበለው አያችሁት ያቺን ቦታ ብቻ ቆርጦ አስቀርቷት ሌሎቹን አውጥቷቸዋል ማለት ነው። እንመለስና አውቶ ሪፍሬም የሚልም አለ። ይሄኛው ደግሞ የሆነ ፓርቱን ቪዲዮአችንን በራሱ አውቶ ሪፍሬም ማድረግ እንዲ ከፈለገን ይሁት እዚህ ጋር እስቲ
ራሱ ትኩረት እያደረገ አንድ ኦብጀክታችን ላይ ብቻ ነው። ለምሳሌ ይሄ ኦሪጂናሉ እንደዚህ ነው ቪዲዮ። የቲክቶክ ቪዲዮ የምፈልግ ከሆነ ይህንን እንዲያደርጉና አፕላይ ይሆናል። ሰው የሚንቀሳቀስበት ቦታ ትራክ አድርጎት ይከታተለውና ያንን ቦታ ያስቀምጥልኛል ማለት ነው። በምፈልገው አስፔክት ሬሾ መርጬለት እዚህ ጋር አውቶ ሪፍሬም ማድረግ እችላለሁ። ያውና እየተከተለው ነው። ወደ ቀኝ ሲመጣ እቺኛዋ መታየዋት ወደ ቀኝ ትመጣለች። ወደ ግራ መሄድ ከሆነ ወደ ግራ ኦብጀክታችንን ብቻ ይከታተልልናል ማለት ነው። ኦኬ ራይት እለዋለሁ። አያችሁት የት እንዳመጣው? ይሄውና መጀመሪያ ሙሉ ቪዲዮ ነበር። ይሄውና ቆርጦ የቲክቶክ ቪዲዮ አስመስሎ አውቶ ሪፍሬም አድርጎልኛል ማለት ነው። ከዛ እዚህ ስገባና ደግሞ ኦቨርሌይ ይሄ ቪዲዮ አሁን ለምሳሌ ይሄ ኤሮል ነው ማለት ነው። ኖርማል ቪዲዮ እያየነው ያለነው ቪዲዮ ኤሮል ይባላል። ከላይ ደግሞ አሁን ኢሞጂዎች ወይ ደግሞ አንዳንድ ከላይ የምናሳያቸው ቪዲዮዎች ደግሞ ወይ ስቲከሮች ብዙ አይነት እንትኖች አሉ። እነሱ ደግሞ ኦቨርሌይ ይባላሉ። አሁን ይሄ ቪዲዮ ኖርማል ነበር። ኦቨርሌይ ማድረግ ፈልግ ሰሌክት አድርገው ናቸው ኦቨርሌይ ሚሊዮን ሰነካው ያኔ ቪዲዮ ኦቨርሌይ አድርጎልኛል ማለት ነው። ሪሳይዝ አድርገዋለሁ እዚህ ጋር። ያው እዚህ ውስጥ ደግሞ ሰሌክት አድርጋችሁት ኦቨርሌያችሁን ወደ ቤዚክስ ውስጥ ስትገቡ እዚህ ውስጥ መቆጣጠር ትችላላችሁ። ፖዚሽኑን ወደ ግራ ወደ ቀኝ ወይም ደግሞ እዚህ ስክሪኑ ላይ መቆጣጠር ትችላላችሁ። ሪሳይዝ ታድርጉትና በቀኝ ወይ በግራ በኩል ታመጡትና ያስቀምጡታላችሁ በምትፈልጉት ቦታ። ኦቨርሌይ ይሄንን ይመስላል። ይሄንን ቪዲዮ ሴሌክት እናድርገውና ቤዚክስ የሚል አለ። ይሄኛው ደግሞ ቀደም ኦቨርሌይ ላይ እንዳሳያችሁ ሆኖ የምትፈልጉትም ቪዲዮ ወይንም ፎቶ ፖዚሽን ስኬልና ሮቴት ማድረግ ስትፈልጉ እዚህ ውስጥ ገቡና ያው በቀኝ በኩል እንዲቀመጥላችሁ ብትፈልጉ፣ በታች በኩል የምትፈልጉ ወይ በላይ በኩል የምትፈልጉ ከሆነ እዚች ጋር ትመጡና መቆጣጠር ትችላላችሁ። ስኬል ዙሚን በጣም ትንሽ እንዲሆን ደግሞ ወይ ደግሞ ትልቅ እንዲሆን ዙም ማድረግ ብትፈልጉ እዚህ ውስጥ ገቡና መቆጣጠር ትችላላችሁ። ወይ ደግሞ እንዲሽከረከርላችሁ ቪዲዮአችሁን አያያችሁ ሞክሩት። ሁሉም ግልጽ ይሆንላችኋል። እንደዚህ እንውጣና ማስክ የሚል ደግሞ አለ። የሆነ ፓርት ኦፍ ዘ ቪዲዮ ማክስ ማድረግ ፈልግ አሁን ለምሳሌ እቺ ሰርክሏን በነካት ይዩት። ያቺን ፓርት ብቻ ማስክ አድርጎ ሌሎቹን ሸፍኖልኛል ማለት ነው። አያችሁት? ሰውየውን ብቻ ሸፍኜዋለሁ። ከዛም ፕሌይ ብሎ ራሱ እዛ ቦታ ያለው ቦታ ላይ ብቻ መቆጣጠር ይችላል። እቺኛዋ ጥግ ላይ የምታዩት ደግሞ ፌዘር ነች። ደብዘዝ እንዲልልኝ ጥጉ ደብዘዝ እንዲልልኝ የምፈልግ ከሆነ እንደዚህ እጠቀመዋለሁ። እንደዚህ ጥግ ሙሉ ክብ የምፈልግ ከሆነ ደግሞ እቺኛውን እንዲያደርጋታለሁ። አሁን ለምሳሌ እሺ እዚህ ጋር ብዙ አይነት የማክስ አይነቶች አሉ። እዚች ጋር ኢንቨርት የምትለዋን ስንነካት ደግሞ ያት ይገለብጧል። እቺን ቦታ ብቻ ያጠቁራትና ሰርኩል ያለችበት ቦታ ያስቀምጣትና ሌላውን ያስቀምጥልናል። አያችሁት? ሌላው ቪዲዮ መጥቶ እሱ ብቻ ተሸፍኗል። ሬክታንግልም ብዙ አይነት በምንፈልገው ሳይዝ አለ። ሚረርም አለን በፈለግነው ቦታ ያያችሁት። ፌዘር ሳርጎ ማል ላይ ጠቆር ያለ እናስገብቶልኛል። ነል በለውና ልውጣ አሁን እኔ ከዛን ዱፕሊኬት ለምሳሌ ቪዲዮአችን አንድ ቪዲዮ ሆኖ መድገም ከፈለግን ወይ ሁለት ማድረግ ብንፈልግ ያንን ቪዲዮ እቺ ዱፕሊኬት ስናደርገው ያንን ቪዲዮ ሁለት ቪዲዮ ያደርግልናል ማለት ነው። በማል ደግሞ ስንፈልግ ትራንዚሽን እንጨምርበታለን። ሪፕሌስ የሚል ደግሞ እዚህ ጋር አለ። ሪፕሌስ ማለት በሌላ ቪዲዮ ይህንን ቪዲዮ ማንፈልገው ከሆነ በሌላ ቪዲዮ መተካት ማንፈልግ ከሆነ ሪፕሌስ እንለዋለን። ሴሌክት ያደረግነውን ቪዲዮ ከዛም ቪዲዮ ያስመረጠናል። እቺን ቪዲዮ ሴሌክት ባደርግለት ይዩት። አያችሁት? ኮንፊርም እለዋለሁ። በዛ ቪዲዮ ምትክ ይህንን ቪዲዮ ያስገብቶልኛል ማለት ነው። አያችሁት? ይሄው ኦቨርላያችን እዚህ ጋር አለ። ኤክስትራክት አውዲዮ የሚል አለ። አሁን ለምሳሌ ይሄ ቪዲዮ ድምጽ ቢኖረው ኑሮ በደንብ ግልጽ ይሆንላችሁ ነበር። ያንን ነካዋለሁ። ኤክስትራክት የሚለውን አውዲዮ ብነካው ድምጹን ብቻ ያወጣልኛል ማለት ነው ከዛ ቪዲዮ ላይ። አዩ ካንት ኤክስትራክት አውዲዮ ብሎኛል እዚህ ጋር። ሞሽን ብለር ደግሞ የሚል አለ። ሞሽን ብለር በዚህኛው ቪዲዮ ነው። ሞሽን ብለር ደግሞ አንድን ነገር የአንድ ኦብጀክት እየተንቀሳቀሰ ያለ የሆነ ደብዘዝ ያለ እንትን እንዲያመጣልን እዚህ አካባቢ እንዲህ ብጨምርለት ይዩት። ሰውየው ሲንቀሳቀስ ወይ ኳሱ ሲንቀሳቀስ ደብዘዝ ያለ ሙቭመንት እንዲኖረው የሆነ ሴንስ እንዲሰጠን ያደርጋል ይሄኛው ማለት ነው። አያችሁ ሰውየው ኳሱ ማሊያው እንዳለ ሰውነቱ እንዳለ ደብዘዝ ብሏል ማለት ነው። ሙቭመንት ላይ ነው ያለው። ለአይናችን ቀስ ያለ ደብዘዝ ያለ ይታየናል። ስታብላይዝ የሚለው ደግሞ የሆነ ቪዲዮአችን መንቀጥቀጥ ከበዛበት ወይ ደግሞ የሆነ አላዳል ስቴብል ካልሆነልን እሱን እዚህ ጋር
ስታብላይዝ የሚለው አለ። እሱን ስንነካው ስታብላይዝ ያደርግልናል ማለት ነው። ቪዲዮአችንን እየተረጋጋ ቪዲዮ ያደርግልናል። ያንን ቪዲዮ ያውና ይኸው አፕላይ ያደረገልኝ ነው። ያው እዚህ ላይ በደንብ ስለማያስታውቅ ነው። ኦፓሲቲ የሚል ደግሞ እዚህ ጋር አለ። ሴሌክት ያደረገውን ቪዲዮ ምን ያህል ብራይት ይሁን ደግሞ ምን ያህል ዳርከን ይሁን የሚለውን እዚህ ጋር እንቆጣጠረዋለን። መጨመር መቀነስ እንደፈለጋችሁት። ሪቨርስ የሚል ደግሞ አለ እዚህ ጋር። እሱን ደግሞ በየትኛው ቪዲዮ ነው እሺ፣ በዚህኛው ቪዲዮ ነው። ሪቨርስ ስትሉት ያንን ቪዲዮ ለምሳሌ ሰውየው እየመጣ ከሆነ ወደ ኋላ መገልበጥ ማለት ነው። ያንን ቪዲዮ ይገለብጥላችኋል። አሁን ለምሳሌ ቡና እየቀዳችሁ ከሆነ ወደ እያፈሰሳችሁ ከሆነ ግን ሲገለብጠው እየሳበላችሁ ይሆናል ወደ ላይ ማለት ነው። ይህ ሰውየው ይጀምር ዳንክ አድርጎ ወደ ኋላ ነው የሚመልሰው። ወደ ኋላ ቀይሮታል ማለት ነው። ሪቨርስ ማለት እሱ ነው። ኦኬ ፍሬዝ የሚል ደግሞ አለ። አሁን ለምሳሌ በዚህኛው ቪዲዮ ስናየው የሆነ ፓርት ኦፍ ዘ ቪዲዮ ፍሬዝ እንዲሆንልን ስታክ እንዲያደርግልን ብንፈልግ እንነካዋለን። ከዛ ቪዲዮ መካከል ላይ ምን ሰከንዷን ስታክ ያደርገውና ሌሎቹን ቪዲዮ ያሳይልናል ማለት ነው። ሰከንዱን ደግሞ እንጨምረዋለን። ይሄን ቪዲዮ ሪቨርስ አድርገናል። ስታክ አደረገው መካከል ላይ ከዛን ይዞት መጣ ማለት ነው። ፖዝ አድርጎታል መካከል ላይ። ኦኬ ሪዲዩስ ኖይዝ የሚለው ደግሞ ኖይዛችን አሁን ለምሳሌ የበዛበት ኖይዝ ከሆነ ያንን ይቀንስልናል። ምርጥ አድርጎ አስተካክሎ ያስቀምጥልናል። ሪዲዩስ ኖይዝ የምትለውን ስትነኩት ሪዲዩሲንግ ኖይዝ ይለናል። ራይት እንለዋለን። ይህንን በጣም አሪፍ አድርጎ ያስተካክልልናል ማለት ነው። ለምሳሌ ቢቶች የምትፈልጉ ከሆነ ደግሞ አሁን አውዲዮ ላይ ኤዲት በጣም ኤዲት መደረግ ያለበት ኦዲዮ መሆን ከሆነ ቢት የምትለው ውስጥ ገቡና ያንን ቦታ አስተካክሉለታላችሁ። ቢጫ ነጠብጣብ ነገር እያሳየላችሁ ማለት ነው። ኦኬ ኤዲትን ጨርሰናል። አውዲዮ ውስጥ ደግሞ ስንገባ እሱ ውስጥም ብዙ አይነት አማራጮች አሉት። ሳውንድስ፣ ኮፒራይት፣ ሳውንድ ኤፌክትስ፣ ቴክስት ኦዲዮ፣ ኤክስትራክት፣ ሪከርድ የሚል አለ። ሳውንዱ ስንገባ ራሱ ካፕከት ብዙ ሳውንድ እንትኖች አሉት። እነሱን መርጠን እናስገባለታለን። ከቪዲዮችን ጋር የሚሄዱ መርጠን የምንፈልገው ነው። አሁን ይሄንን ብናስገባለት ፕላስ እንለውና ይሄውና ቪዲዮ ገብቷል ማለት ነው። ኮፒራይት የሚለው ደግሞ እዚህ ጋር አለላችሁ። ኮፒራይት ሪቼክ ማድረግ ትችላላችሁ። ኢካን ኤክስፖርት ዊዛውት ኢሹስ ይላችኋል። እዚህ ጋር ዊዛውት እንትን መልቀቅ ትችላላችሁ። ኮፒራይት ፍሪ የሆነ ማለት ነው። ሳውንድ ኢፌክቶች ደግሞ አሉ። አሁን እዚህ ጋር ብዙ የሳውንድ ኢፌክቶች አሉ። ካፕከት እዚህ እንገባና በጣም ደሳስ የሚለው አለው። ኤክስፕሎዥን አለ፣ ትሬንዲንግ የሆኑም አሉ። የተመቻችሁን ሳውንድ ኢፌክት መግባት ባለበት ቦታ ታስገቡለታላችሁ። ለትራንዚሽን የሚሆን አለ፣ ለጌም የሚሆን አለ። እሱን መርጣችሁ ታስገቡለታላችሁ። ቴክስት ኦዲዮ የሚለው ደግሞ ቴክስት ጽፈንለት ወደ ኦዲዮ የሚቀየርልን ነው። ይሄኛው ኤአይን በመጠቀም እዚህ ጋር ቴክስት ልጻፍለት፣ ሃይ ዩቲዩብ ብዬ ልጻፍለት። ኦኬ ደንለዋለሁ። ቮይስ ኦቨር ያስመርጠኛል። አንድሬው አለ፣ ብሪቲሽ ሜል አሉ፣ ብዙ አይነት እዚህ ጋር ቮይስ ኦቨር አለ። ዩቲዩብ አያችሁት? ኔክስት ስለዋለሁ ያንን ቮይስ ያስገባልኛል ማለት ነው ለቪዲዮ እስከነ ቴክስቱ ነው የሚያስገባልኝ። ይሄውን አያችሁት? መጀመሪያ ላይ ገብቶልኛል። እሱም የምፈልግበት ቦታ ላይ ጫና አድርጌ ሲይዘው መውሰድ እችላለሁ ማለት ነው። እዚህ አካባቢ መጥቶልኛል። ዩቲዩብ አያችሁት? ኦኬ እንመጣና ደግሞ ኦዲዮ ውስጥ ተመልሰን ስንገባ እዚች ጋር ኤክስትራክት የሚል አለ። አሁን ለምሳሌ የሆነ ቪዲዮ ድምጹን ብቻ ፈልገ ነው የሆነ ኤክስትራክት እናደርገውና ቪዲዮን አናስገባውም፣ ግን ድምጹን ብቻ ሴሌክት አድርጎ ያስገባልናል። ሪከርድ የሚል ደግሞ እዚህ ጋር አይደል? ሳውንድ አሁን ለምሳሌ ሪከርድ ማድረግ ስንፈልግ እዚሁ ካፕከት ውስጥ ሪከርድ ማድረግ እንችላለን። እቺን ሰማያዊ እንትኗን ጫና አድርገን ስንይዛት ሪከርድ ያደርግልናል ማለት ነው። ኦኬ ኦዲዮንችን እንደዚህ ጨርሰናል። ቴክስት ውስጥ ደግሞ ስንገባ ብዙ አይነት የቴክስት ኦፕሽኖች አሉ። እዚህ ጋር አርት ቴክስት፣ ስቲከርስ የሚላሉ። አርት ቴክስት ውስጥ ስንገቡ
ቴክስታችሁን ጽፋችሁ ስታይል ማድረግ ትችላላችሁ፣ ከስተማይዝ ማድረግ ትችላላችሁ። ስታይልስ ብዬ እዚህ ጋር ታይፕ አድርግቻለሁ። ፎንት ውስጥ እገባለሁ። ብዙ አይነት የፎንት አይነቶች አሉ። እናንተ የሚመቻችሁን መርጣችሁ ታስገቡለታላችሁ ማለት ነው። ኤሌጋንት የሚል አለ፣ ኢታሊክ፣ ሌክዠሪ በጣም ብዙ ነው። አያችሁት እንዴት እንደቀየረልኝ። እዚህ ጋር ደግሞ ቴምፕሌቶች አሉ። በቴምፕሌቶች መልኩም ማስገባት ትችላላችሁ። አያችሁት ይሄንን ቴምፕሌት መርጬለት ስታይል የሚለውን አስገብቶልኛል ማለት ነው። እዚህ ውስጥ ስታይል ውስጥም ገብቼ በራሴ ከስተማይዝ ማድረግ እችላለሁ። እዚህ ጋር ብዙ አማራጮች አሉ። ከለርም አማራጭ አለ። እየመረጥንለት እናስገባዋለን ማለት ነው። አያችሁት በአረንጓዴ ሳደርገው፣ እዚህ ጋር ደግሞ በሰማያዊ ባደርገውም እዚህ ውስጥ ገብቼ ከለሯም አለች እዚህ ውስጥ መቆጣጠር እንችላለን ማለት ነው። እዚህ ውስጥ ገብተን የፈለግነውን አይነት አለ እዚህ ውስጥ። እዚህ ጋርም ደግሞ ብዙ አይነት ኦፕሽኖች አሉን። ስፔሲንግ በቃላቶቹ መካከል ላይ ስፔስ ወደ ላይ ከፍ ስታደርጉ ደግሞ በካራክተሮቹ መካከል ላይ ምን ያህል ስፔስ ይኖረው ነው። በላይኖቹ መካከል ላይ ደግሞ አሁን ለምሳሌ በጣም ብዙ ቴክስት ምንጽፍ ከሆነ በእነሱ መካከል ላይ ምን ያህል እንትን ይኖረው ነው። ስኬል አፕ ማድረግ ትችላላችሁ፣ መቀነባበጥ ትችላላችሁ። እዚህ ጋር ደግሞ ቦልድ ኢታሊክ የሚለው ደግሞ እዚህ ውስጥ ቦልድ ይሁን ኢታሊክ ይሁንልን ወይ ደግሞ ከስር ይሰመርልን የሚለውን ታስገቡለታላችሁ። ኬዙንም ሁሉም ካፒታል ይሁኑ ስሞል ይሁኑ ወይስ ካፒታልና ስሞል የሚለውን ታስገቡለታል። ኢፌክቶችም አሉ እዚህ ጋር በጣም ብዙ ኢፌክቶች አሉ። አሁን ይሄኛው በጣም ደስ የሚል ነው። ሪሳይዝ ታደርጉትና እዚህ ጋር እንዴት ታስቀምጡታላችሁ። ከዛ እዚህ ጋር ቤዚክስ ውስጥ ብገቡ በጣም ብዙ ኢፌክቶች አሉ። ቴክስት ኢፌክት፣ አኒሜሽንም ሳለ አኒሜሽንም የሚለው ቅድም እንዳሳያችሁ ነው ቪዲዮዎቹ። ኦኬ አሁን ስቲከሮችን አይተናል። ለስቲከሮቻችን ደግሞ አኒሜሽን ማስገባት ብንፈልግ እስቲ እንያቸው። ብዙ አይነት አኒሜሽን አይነቶች አሉት። አንዱን ስቲከር ሴሌክት እናድርገውና አኒሜሽን ውስጥ እንገባለን። ያው ባውንሲን አለ፣ ስፕሪንግ አለ። ባውንስ አድርጎ እንዲገባ ከፈለግን ያው እዚች ጋር አኒሜሽናችን ማለት ነው። ኦኬ አውቶ ካፕሽንስ የሚለው ስንገባ ደግሞ የኛው አብዛኛው ጊዜ ለእንግሊዘኛ ቪዲዮ ነው የሚሰራለን። እንግሊዘኛ ድምጽ ካለው ወይ ደግሞ ቮይስ ኦቨር ካለው ለዛ ቪዲዮ አውቶ ካፕሽን ጀነሬት ያደርግልናል ማለት ነው። ውስጡ ስገቡ ብዙ አይነት እንትኖች አሉት፣ ቴምፕሌቶችም አሉት የሚያማምሩ። እነሱን እንግሊዘኛ ቪዲዮ የምትጠቀሙ ከሆነ ወይ የምትሰሩ ከሆነ ያንን መስራት ትችላላችሁ። ቴክስት ኦዲዮ የሚለውን ደግሞ ቀደም ኦዲዮ ውስጥ እንዳየነው አይነት ነው። ቴክስታችንን ወደ አውዲዮ ኮንቨርት የምናደርግበት ነው። ቴክስት ቴምፕሌትም እዛ ውስጥ እንዳየነው ነው ማስገባት እንችላለን። ድራውስ የሚለውን ስንገባ ደግሞ እዚች ጋር ስክሪኑ ላይ መሳል እንችላለን ማለት ነው። በራሳችን ማኑዋሊ ታይፕ ሳናደርግ ምናምን እዚች ጋር ብረሽ ሳይዞች አሉ። ብዙ አይነት የብረሽ አይነቶች አሉ። እነሱን መርጠንላቸው እናስገባለን። ይኸውና ይሄኛውም ሁለተኛውን በመርጠለት እዚህ ጋር ብረሽ ሳይዝን ብጨምረው ደግሞ ይሁት እዚህ ጋር እንዲህ ስጽፍበት አያችሁት። እዚህ ጋር ደግሞ ዙም አድርጎ ያሳየኛል። በምፈልገው ቦታ እንዲህ ሁሉንም ቦታ ላይ አድርጌ መጻፍ እችላለሁ። እዚህ ጋር ብረሽ ሳይዞች አሉ። የብዙ አይነት የብረሽ አይነቶችም አሉ። እኛውን ብናደርጋት ደግሞ ያው ሶፍት የሆነ እንፈልገው ቦታ ላይ ብረሽ ማድረግ እንችላለን። ከለሯንም መምረጥ እንችላለን። እዚህ ጋር አረንጓዴ አካባቢ ባደርገው ይሁት አጅት አረንጓዴ አድርጉልኛል። እሱን እናንተ መሞከር ትችላላችሁ። ቴክስት በዚህ ጨርሰናል። ኦቨርሌይ ደግሞ ቅድም እንዳየነው መጀመሪያ የከተትነውን ቪዲዮ ወይንም ፎቶ ኦቨርሌይ ማድረግ እንችላለን። ካልሆነም ደግሞ ኦቨርሌይ የሚለውን ስንነካ አድ ኦቨርሌይ ይለናል። እንፈልገውን መጨመር የምንፈልገውን ኦቨርሌይ እናስገባለታለን። አሁን ለኔ እቺኛውን ኦቨርሌይ አድ ባደርግለት ይሁት ያንን ፎቶ ልክ እንደ ኦቨርሌይ አድርጎ አስገብቶልኛል። መፈልገበት ቦታ ላይ ፖዚሽን ማድረግ እችላለሁ። ስኬል አፕ፣ ሮቴት ምናምን ለሱም አኒሜሽን ሲገባ ሲወጣና ሲቆይልኝ ማድረግ እችላለሁ ማለት ነው። ጫትና ኦቨርሌይ እዚህ ጋር ነው ያለው። ኢፌክት ደግሞ ቀደም እንዳየነው ሆኖ ይሄኛው ምን ለየት ያደርገዋል? ላይክ እንደ ኦቨርሌይ ሆኖ ነው የሚያስገባው። ያንን ኢፌክት ቀደም ሰሌክት ላደረግነው ቪዲዮ ብቻ ነው ያንን
ኢፌክት የሚያስገባልን። እዚህ ጋር ደግሞ ያንን ኢፌክት ላስገባነው ቪዲዮ አሁን ለምሳሌ ይሄኛው ሼክ ብነካ ለዛ ቪዲዮ ብቻ ማለት ነው ሳይሆን እስከፈለግነው ድረስ ድራግ እያደረግን ከመጀመሪያ እስከ መጨረሻ ድረስ ማስገባት እንችላለን ማለት ነው። ይሄንን ኢፌክት አያችሁት? ሪፕሌስ ማድረግ ብንፈልግም እዚህ ጋር ሪፕሌስ የሚላለ በሌላ ቪዲዮ ኢፌክት መተካት እንችላለን። ካልሆነም ደግሞ ሌላ ቪዲዮ ኢፌክት አድ ማድረግ ብፈልግ እቺ ካሜራ ፎከስ ማድረገው ይሄው አድ ባደርገው ይሄው አስገብቶልኛል። ሌላም ብጨምር አያችሁት? እየደራረበው ነው ማለት ነው ያንን ኢፌክት። ቦዲ ኢፌክት ውስጥም ፎቶ ኢፌክት ስም የሚለውን ግቡ እንደዛው አይነት ነው የምታገኙት። ካፕሽን ስም ቴክስት ውስጥ እንዳየነው አይነት ነው። አስፔክት ሬሽዮ ደግሞ የቪዲዮ ሳይዛችን ወይ ደግሞ የፋይል ሳይዛችን እንዴት ይሁን ነው። አሁን ለቲክቶክ ቪዲዮ የምንሰራ ከሆነ ይኸውት እዚህ ውስጥ መምረጥ እንችላለን። ለዩቲዩብ ከሆነ እንደዚሁ፣ ኢንስታግራም፣ ሌሎች ሙቪዎችንም ለመስራት ከሆነ እዚህ ውስጥ ገብተን እንመርጥለታለን። ኦሪጂናል መልሰውና ፊልተርስ የሚለው ደግሞ ቅድም እንዳሳያችሁ ሆኖ የኛውም እንደዛኛው ለየት ይላል። ሰሌክት ያላደረግነው ቪዲዮ ኦኬ። አሁን ላንድስኬፕ ውስጥ እንግባና ጎልድ ኮስት የሚለውን እንንካው። አፕላይ አድርጎታል ያንን ኢፌክት ፊልተር አያችሁት? ይሄንን የፈለኩበት ቦታ ላይ ማስቀመጥ እችላለሁ፣ ማውረድ እችላለሁ፣ ሌላም ፊልተር መጨመር እችላለሁ ማለት ነው። ማስረዘምም እችላለሁ፣ ማሳጠርም እችላለሁ ለፈለኩት ቪዲዮ ማለት ነው። አሁን ለምሳሌ ለዚህኛው ቪዲዮ የሆነ ፓርት ብቻ መካከል ላይ ያ ፊልተር አፕላይ እንዲሆን ካደረኩኝ ይሄውና እንደዚህ እችላለሁ ማለት ነው። አጀስት የሚለውንም እንደዛው ቀደም እንዳየነው ሆኖ ይሄኛው ምን ለየት ያደርገዋል? ልክ እንደነሱ ነው። ይሄኛው ብራይትነስ መጨመር፣ ኮንትራስት ውስጥ እንገባና መቀነስ፣ ሳቹሬሽን መጨመር መቀነስ ምናምን እንደምንፈልገውን አድርገን ራይት ስናደርገው አያችሁት? አጀስት ዋን የሚለው ገብቷል። ሌላ አጀስትመንት ስንጨምር አጀስት ቱ አጀስት ስሪ እያለ ይቀጥላል ማለት ነው። ኦኬ ስቲከር ስትገቡ ደግሞ ልክ እንደቀደሙ ሆኖ ይሄኛውም እንደምትፈልጉት የፈለጋችሁትን ስቲከር መርጣችሁ ታስገቡላላችሁ ማለት ነው። ስቲከር ስትገቡ መልሳችሁ ቴክስት ውስጥ ነው የሚያስገባችሁ። ከዛን ያንን ስቲከር በፍጥነት ማስገባት ከፈለጋችሁ እዚህ ውስጥ ነው ቀጥታ የምትገቡ። ቴክስት ውስጥ አስገቡ። ከፈለጋችሁ ብዙ አይነት አለ የፋየር የምትፈልጉት አይነት እዚህ ውስጥ አሁን ሳይት እኛውን ፋየር ልንካት አያችሁት? ጨምሮታል ማለት ነው። እዛች ጋር ከፈለኩ እዚህ ጋር ሪሳይዝ አድርገውና እንዲ ወደ ላይ ራይት ለዋለው ያስገብቶልኛል ማለት ነው። ስቲከር ይሄንን ይመስላል። ባክግራውንድ ደግሞ አለ እዚህ ጋር። ባክግራውንድ ምንድነው? የቪዲዮአችን ጀርባው ማለት ነው። ቪዲዮአችን ከጀርባው ላይ ምን አይነት ከለር ወይስ ፎቶ ወይንም ያንኑ ቪዲዮ ወይንም ፎቶ ብለር አድርግቼ ላምጣላችሁ ነው የሚለው። እዚህ ከለር ስትገቡ እዚህ አይነት የከለር አማራጭ አለ። የምትፈልጉትን ቀይ የሚሆን ሰማያዊ እናንተ በሚመቻችሁ መልክ ታስገቡለታላችሁ። አሁን ይሄንን ቪዲዮ ሪሳይዝ ባደረገው አያችሁት? ያስገባው ከለር ሆኗል ማለት ነው። አረንጓዴ ውስጥ ገባም እንደዛው አለ። ቀይ ውስጥም ቢጫም ልሽ የምፈልገውን እንደዚህ እዚህ ጋር ብትሆ እሺ ራይት አለው። ኢሜጅ ደግሞ አለ። ኢሜጅ ደግሞ በራሱ የሚያስመርጣቸዋል ወይንም ከጋላሪያችሁ ውስጥ መርጣችሁ ታስገቡለታላችሁ። አሁን እኔ ይሄንን ባስገባለት ይሁት ባክግራውንዱን እሱን አድርጎልኛል ማለት ነው። ከጀርባ ከቪዲዮአችን ጀርባ ያንን አስገብቶልኛል ማለት ነው። ያንን ኢሜጅ አያችሁት? እዚህ ጋር ደግሞ ብለር የሚል አለ። ብለር ደግሞ ያንኑ ቪዲዮ የራሳችንን ቪዲዮ እሱም ደብዘዝ አድርግቼ ላስገባላችሁ ነው የሚለው። እዚህ ጋር በጣም ወደ ቀኝ በመጣችሁ ቁጥር ደብዘዝ ያደርገዋል። 4 ኦፕሽኖች አሉት። እዚህ ጋር ደግሞ ትንሽ ደብዘዝ በደንብ እያደረገ ያስመርጣችኋል ማለት ነው። ባክግራውንድ ይህን ይመስላል ማለት ነው። ቪዲዮአችሁን እነዚህን ቱሎች በመጠቀም ኤዲት ማድረግ ትችላላችሁ። እዚህ ድረስ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ቻው